አንዲት ምስኪን ልጅ በአንድ ፓርክ ውስጥ የአንድን ሀብታም ሰው ጫማ እያጸዳች ነበር። በዚያው ቅጽበትም የሰውየው ልጅ የሚጣፍጥ ሳንድዊች እየበላች ነበር። ጫማ አጽጂ አለች ግን ሩባት ስለነበር ሳንድዊቹን በምኞት አይን ስትመለከት ሀብታሟ ልጅ አየቻት። ሀብታሟ ልጅም የተወሰነ ሳንድዊች ሰጠቻትና ነገ ወደኛ ቤቴ መምጣት ትችያለሽ፣ እኔ ይህንን ምግብ በየቀኑ አገኘዋለሁ፣ አብረን እንበላለን አለቻት። ድሃዋ ልጅም በደስታ ፈገግ አለች። ሀብታሟ ልጅ ግን በልቧ ይሄ አዝናኝ ጨዋታ ይሆንልኛል ብላ አሰበች እንጂ አዝናላት አልነበረም። በሚቀጥለው ቀን ድሃዋ ልጅ የተባለችው ቦታ ሄዳና የግቢውን በር በጉጉት አንኳኳች። በድንገት ሀብታሟ ልጅ በሩን ከፈተችና አንድ ባሊ ቀዝቃዛ ውሃ በላይዋ ላይ ደፋችባት። አንቺ ለማኝ እዚሁ ልትለምኚ ነው የመጣሽው አይደል ብላ ጮኸችባት። ድሃዋ ልጅ በድንጋጤ እያለቀሰች ጓደኛሞች ነን ብለሽኝ ነበር አለች። ሀብታሟ ልጅ ግን በንቀት ሳቀች። አብደሻል እንዴ? እኔና አንቺ በጭራሽ ጓደኛ መሆን አንችልም። እስቲ ራስሽን ተመልከቺው፣ ቆሻሻ ለማኝ እኮ ነሽ፣ ከዚህ ጥፊልኝ ብላ አባረረቻት። ምስኪኗም ልጅ በውሃ ረሳ ከልቧ እያለቀሰች ስትሄድ፣ ሀብታሟ ልጅ ግን ትሳለቅ ነበር። ታዲያ ይህንን ሁሉ ነገር አባቷ በመስኮት ሆኖ ይመለከት ነበር። በሚቀጥለውም ቀን ጣት አባቷ ልጁን ነይ ውጭ እንሂድ ብሎ በመኪና ይዟት ያቺ ድሃ ልጅ ወደምትሰራበት ፓርክ ወሰዳት። ለድሃዋ ልጅም የሊስትሮ ዕቃ ገዝቶ ሰጣትና ለገዛ ልጁ ከዛሬ ጀምሮ አንቺ አዲሷ ረዳት ትሆኛለሽ፣ አብረሽ ዳማ ትጠርጊያለሽ አላት። ልጅቷን በድንጋጤ ምን አባዬ እየገለጥክ ነው አይደል አለች። አባትየው ግን ፊቱ ተቀያይሮ ገንዘብ ካላገኘሽና ካልሰራሽ ዛሬ ወደ ቤት እንዳትመጪ፣ የሰው ልፋት ምን እንደሆነ ማየት አለብሽ ብሎ ትቷት ሄደ። በዚህም የሀብታሟ ልጅ በጣም ተበሳጨች። ወዲያውም ስሚ አንቺ ለማኝ፣ እኔ ይህንን ቆሻሻ ነገር አልነካም ብላ ኮረፈተች። ነገር ግን ድሃዋ ልጅ ሱዚ ምንም ሳትል ስራዋን ቀጠለች። ጫማዎችን ተራ በተራ ወልወለች። ሰዓታት አለፉ። ሀብታሟ ልጅ ሩቧትና ጠምጧት መቆም አቃታት። ትዕቢቷ በረደ። አመነጣችና ሱዚ ጋር ተጠግታ ጫማ መወልወል ጀመረች። ቢሆንም ቶሎ ደከማት። ተገርማም ይህ ስራ እኮ በጣም ከባድ ነው፣ አንቺ አይደክምሽም አለቻት። በውሏም ሰዎች እንዴት ችላ እንደሚሏቸው አስተዋለች። አንዳንዶች በንቀት ያዩዋቸዋል፣ አንዳንዶች ይሰድቧቸዋል፣ ሌሎች ደግሞ ክፍያ ይከለክሏቸዋል። በዚህ ሁሉ የድህነትን ህመም ቀመሰችው። ምሽት ላይ አባቷ ሲመለስ ወደ እሱ እየሮጠች ሄደች። አቀፈችውና ዳዲ፣ እዚህ ውጭ ህይወት በጣም ከባድ ነው፣ ለካ እንደዚህ ይከብዳል፣ በጣም አዝናለሁ፣ ይቅርታ አድርግልኝ አለች። እንደገና መልሳ ሱዚ ከኛ ጋር ብትኖር ቅርጥ ይልሃል፣ እህት ትሆነኛለች አለችው። አባትየውም ልጁን አቅፎ እንዲህ አላት፣ ልጄ ሆይ በሰው ጫማ ውስጥ እስካልቆምሽ ወይም የሰውን ችግር በራስሽ እስካላየሽ ድረስ የሰውን ህመምና ስቃይ መቼም ልትረጁ አትችይም አላት። አባቷ ጥሩ ትምህርት አስተምሯታል ብላችሁ ካመናችሁ የስ በማለት ኮሜንት አድርጉ።